እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? አላችሁ? አላረፈድኩም። እንዴት ናችሁ? ውድ ተመልካቾቻችን እንዴት ሰነበታችሁ? ደማቆቹ ተጀምሯል። በዚህ ዘመን ፊልም ላይ እነማን አሉ ብላችሁ ከጠየቃችሁ በደንብ ከፍ እያሉ ከመጡ ወጣቶች መካከል ተዋናይና ፕሮዲውሰር ነብዩ ኢድሪስ እንዲሁም ደግሞ በጣም በርካታ ስራዎችን በተለየ እይታው የሚታወቀው ሲኒማቶግራፈር ዋለልኝ አደቀ። ሁልጊዜ በፕሮግራማችን ላይ የምናደርገው እኔ ያው መግቢያውን ነው የምለው። ራሳችሁን 30 ሰከንድ ሰጣችሁና ታስተዋውቁልኛላችሁ። ከማን ጀምር? ካልሆነ እኔ ልጀምር። ዋለልኝ አደገ እባላለሁ። የካሜራ ባለሙያ ነኝ። የረጅም ጊዜ በካሜራ ላይ ሰርቻለሁ። አብዛኛውን የምሰራቸው ስራዎች በማስታወቂያ አጫጭር ሰከንዶች የምንጠቀማቸውን የቲቪ ኮመርሻሎች ነው የምሰራ የነበረው። አሁን ወደ ፊልም ተቀላቅያለሁ፣ ወደ ረጅሙ እና ወደ ከ15 ዓመት በላይ በዚህ ሙያ ላይ ሰርቻለሁ። በጣም አሪፍ። ነብዩ እንድሪስ እባላለሁ። ተዋናይ ነኝ። የአንድ ወንድ ልጅ አባትና ባለትዳር። ደስ የምትል ማስታወቅ ነው። እናንተስ ነው የሚመስለው። ስላገኘኋችሁ በጣም ደስ ብሎኛል። ጥያቄዎች አሉ። ጥያቄዎች እናንተ ጋር ከመምጣታቸው በፊት ተመልካቾቻችን ጋር የተለያየ ቦታዎች ሄደናል። በእድሜም በትምህርት ደረጃም የተለያዩ ጎዳናዎች ላይ የተለያዩ የትምህርት ከኤሌመንተሪ እስከ ዩኒቨርሲቲ ድረስ ያሉ ሰዎች ጋር በትምህርት ደረጃም በእድሜም ጠይቀናል። ጥያቄዎቹ ላይ አብዛኛው ሰው ከ150 እስከ 200 ሰው ከተጠየቁት ውስጥ ብዙ ሰው የመለሰው መልስ ልክ ነው ተብሎ ይወሰዳል። በጣም ትክክል፣ ስህተት፣ በጣም ስህተት የሚሉ መልሶች አሉ። ሁለት እዚህ ጋር እንግዲህ ሳህኖች አሉ። ሁለቱም ውስጥ 10 ሺህ ብር አለ። እያንዳንዱ ኳስ የአንዳንድ ሺህ ብር ዋጋ አለው። የመጀመሪያው 3 ጥያቄዎች 1 ሺህ ብር ብቻ ትባላላችሁ። ከዛ በኋላ 2000፣ 3000 ያለ ሊያድግ ይችላል እንደናንተ ፉክክር። በትክክል ሁለታችሁም ተመሳሳይ መልስ ከመለሳችሁ በደንብ ያስረዳኝ ሰው አሸናፊ ይሆናል። ሁለታችሁም ግን ከተሳሳታችሁ እኔ እበላችኋለሁ። ስለዚህ ዝግጁ ናችሁ? ስለዚህ ለመብላት እንዳንበላ መበረታት ነው። ዋሌ ብዙ ጊዜ ብረዳው ብለህ የምታስበው ሰፈር ውስጥ ያሉ ሰዎችም ወይ ድርጅት ወይ የሃይማኖት ተቋም አለ? አለ። ይያዝ በኋላ ይነገራል አለ በደንብ። ስለዚህ በኋላ እናወራለን። በጣም አሪፍ እንጀምር። እሺ ዋሌ ፈርታል እንዴ? እሺ ከኔ ጋር መሆኑ ትንሽ አስፈላጊ ከባድ ሆኖበታል። እሺ የእንግሊዝ ፕሪሚየር ሊግ ኢትዮጵያ ውስጥ መተላለፍ ቢቆም ሀገር ትጠቀማለች? በጣም ስህተት ነው። ነባለብናል። ሀገር አትጠቀምም አትጎዳም። ግን ወጣቶች ሆነ አብዛኛው መልስ አይደል? የአብዛኛው ወጣት መልስ ሀገር ለምን የፈለገችውን አታጣም ብሎ ነው የሚያስበው። በዚህ መስክ በእንግሊዝ ፕሪሚየር ሊግ መስክ የሚቋረጥ ከሆነ እኔም አንዱ የነሱ ነኝና ሀገር አትጠቀም። ስለዚህ በጣም ስህተት ነው። ኳስ በጣም ትወዳለህ? የማን ደጋፊ ነህ? ማንቸስተር አርሰናል ማለት ኳስ ላይ ብዙም አይደለው። በጣም ስህተትም ያላልኩበት ምክንያት በተወሰነ መልኩ ሰው ይዝናናበታል፣ ግን ገደብ የለውም። ምንድነው በዛ ላይ ያለው ፍቅር
በጣም ኦቨር የሆነ ነው እና በተወሰነ መንገድ ቢስተካከል የሚል እንጂ ያን ያህል በጣም ደረጃ የሚወስደው አይደለም። እንግዲህ እኔ ብዙ ተከታታይ አይደለሁም የማየው፣ አንዳንድ ጊዜ በጣም ብዙ ጊዜ የሚወሰድበት ጊዜ አለ። እሱ ከተስተካከለ ደህና ነው ብዬ ነው የማስበው። ተበልጣለህ። እውነት የደረጃ ጉዳይ ነው እንጂ ስህተት ነው ነው የሚለው አብዛኛው ሰው። በኪሴ በቂ ሳንቲም ሳይኖረኝ እጮኛዬን ቀጥሬ ዋጋው ረከስ ያለ ቤት ፍለጋ አዙሪያ ታውቃለህ። ነማን ገረኝ እስቲ አንተ ልጀምር። ያው እኔና ሀኒ እንግዲህ ብዙ አድቬንቸሮችን አብረን አሳልፈናል እና እኔ አዳማ ዩኒቨርሲቲ እሷ ደግሞ አዲስ አበባ ዩኒቨርሲቲ ነበር የምንማረው ዩኒቨርሲቲ ሆነ። አሁን አርብ ሲደርስ ወይ እኔ ወደ አዲስ አበባ እመጣለሁ ወይ እሷ ወደ እኔ ትመጣለች እና በደንብ ገንዘብ ያለው ጋር ነው የሚካሄደው እና ምንም ሳይኖረኝ ነይ ብዬ ጠርቼ ዩኒቨርሲቲ ሆኜ አዳማ መብራት ኃይል ጀርባ ቆንጆ ሰፈር አለች፣ ድንች ጥቅሶ ምናምን የሚሰራ እዛ ወድጄ ልቧ እስከሚጠፋ አዝናንቼ መልሳለሁ። አሪፍ ምግብ ነው ያለው ትላለህ፣ ዋጋው እንዳይታወቅ በጣም ያው ያጋጥመው እንደ ያን ነገር። እኔ ያጋጠመኝ ነገር የምታውቀው ቦታ ራሱ ሆኖ ግን ወደምትፈልገው ለመውሰድ በምታስብበት ሰዓት ለምሳሌ ኖርማል ምግብ ቤት ለመግባት ስታስብ ወይ ስጋ ቤት ምናምን ሊፈልግ ይችላል ልትፈልግ ትችላለች እና እሱን ግን እንደዚህ አጫውተህ ምናምን ወደዛ ቀነስ ወደሚለው ቦታ ይዘህ ትሄዳለህ። ሀብታሞች የሚቀብጡት ነገር እኔ አይመቸኝም እንዲህ ነው ምናምን ብለህ የሆነ ቦታ ታጣጥላለህ፣ ወደዚህኛው ትመጣለህ። ጌቶ ላይፍ ግን በጣም የሚገርመው እኮ ብዙ ጊዜ የኛ ሀገር ፊልሞች ወንዶቹ አክተሮች ለምንድን ነው ድሃ የሚሆኑት? ለምንድን ነው እኔ አይገባኝም። ሜኑ እስካለማወቅ ድረስ ምንድን ነው የሚለው ይሄ ማኪያቶን እኮ በጣም እየተሰደብን ነው። ስለዚህ እኔ አሸንፍ በላ እሺ፣ ጥሩ የፊልም ተዋናይ ለመሆን በቲያትር በኩል ማለፍ አስፈላጊ ነው። ህዝቡን ነው። እሺ፣ የህዝቡን ነው። እስማ ርቀታችሁ ደስ ሲል ነባ ለምን ስህተት ነው አልክ? ወይል እንግዲህ እኔ ስህተት ነው ያልኩበት ምክንያት እኔ ፊልምና ቲያትርን እንደ ሁለት የተለያየ ሙያ ነው ብዬ ነው ማስበው። ለምሳሌ የብረት ዳይኒንግ ቴብል በብረት የተሰራ ስታሰራና በእንጨት ለማሰራ ስታሰራ እንጨት የሚሰሩት ጋር ነው የምትወስደው እንጂ እንጨት ፈልገ ብረት ቤት ወስደ ዳይኒንግ ቴብል አታሰራ። በእንጨት ፈልገ ሰው ሁለቱም የራሳቸው ዲሲፕሊን። ማን ነው እንጨቱ ማን ነው? ገብቷል። አይ እንደዛ ብዬ አይደለም። ሁለቱም ጥቅሙ ሰው እንዲመገብበት ነው። አፍተር ኦል ከኩል ይሆናል በኋላ ያለው አሰራሩ ግን የእንጨት በእንጨት ነው፣ የብረት በብረት ነው። የትኛውኑ ሌላ አይደለም። እዚህ ጋር የሙያውን ልዩነት ለማስረዳት ያህል ነው። እና ፊልምም የራሱ የሆነ ውጣ ውረድ የራሱ የሆነ የተለየ እንትን ያለው ነው። የቲያትር የራሱ የሆነ የድምፅ አወጣት የራሱ የሆነ ዲሲፕሊን ያለው ነው። እና ለዛ እኮ ነው ፊልም ስኩል እና ቲያትር ስኩል ለሁለት ተከፍሎ ያለው በነጮቹ ጋር የሁለት የተለያየ ዲሲፕሊን ነው። ሶ እኔ ፊልም ሰሪ ለመሆን ግዴታ በቲያትር ውስጥ ማለፍ የለብኝም። ሰው እንደዛ አያስብም። ጎበዝ ተዋናይ ለመሆን በቲያትር ሙያ ያው ከኔ አይደለም የምነሳው መጀመሪያ ያስባል ብዬ አላስብም። እሺ የነባ ሀሳብ አገላለጹ ጥሩ ነው፣ ግን መልሱ ነው እንጂ ስህተት አገላለጹ ጥሩ ነው። እንትኑ ምንድን ነው ብዙ እሱ ትወና ላይ ስላለ የትኛው ያዋጣኛል፣ የትኛው የመጣውበት መንገድ ልክ ነው ልክ አይደለም፣ የሌሎችስ ምናምን የሚለው አመለካከት ነው የነባ። እኔ ግን በገጠመኝ ባየሁት ነገር አንዳንድ ጊዜ ቀጥታ ወደ ፊልም ትወና ውስጥ ምናምን ይሄ ያለው ድራማ ላይ ሳይኖሩ ወደ ፊልም የሚመጡ ሰዎች አንዳንድ ጊዜ ስራ ላይ አለ ችግሮች አሉና ምን አለ እዛ ጋር ያንን ነገር ሁሉም ሳይሆኑ የሚያስፈልጋቸው ሰዎች አሉ። ዓለም አቀፍም ላይ ምናምን ስታይ ከድራማ አጥንተው ወደ ፊልም ሲመጡ
ከዛ በኋላ ዳይሬክተሩ እንዴት አድርጎ ይገራቸዋል ምናምን የሚለውን ጥሩ ዳይሬክተር ካገኙ ከዛ የሚመጡ ሰዎች በጣም የተሻለ ይሰራሉ ብዬ እገምታለሁ። ባየሁት አመለ ምን አለኝ መሰለህ እንኳን ቲያትርና ፊልም ዋሌ ስሞል ስክሪን እና ቢግ ስክሪን አክተር ሁሉ የሚባል ደረጃ ሁሉ አለ እና አሁን ነጮች ጋር ብትሄድ የቲያትር አክተር ፊልም ሲሰራ ላታየው ትችላለህ። 100 ዓመት ቲያትር ውስጥ ቆይቶ ሙዚቃ ተዋናይና ሌላ ዘርፍ ላይ ያሉት ሊተውኑ ይችላሉ። አሁን ኢቭን ስሞል ስክሪን እና ቢግ ስክሪን ይባላል። የሲሪየስ የቤት ቲቪ ሾው ለምሳሌ ዲኤስ ቲቪ ላይ ተከታታይ የሚሰሩ ሰዎችና እኛ ሀገር ነው ድብልቅልቁ የወጣው። ብሔራዊም እየተወደ ፊልም የሚሰራ ሰው አብዛኛው የምናየው እንደውም የኢትዮጵያ ፊልም ኢንዱስትሪ ውስጥ ብዬ ነው የማስበው። አለ እኮ ነጮቹም ጋር አሁን የሲሪየስ ፊልም ላይ ለምሳሌ ዛራና ቻንድራ ላይ የሚተውሉትን ተዋናዮች ፊቸር ፊልም ላይ አይተናቸው አናውቅም። ዲሲፕሊኑ ስሞል ስክሪን እና ቢግ ይለያያል ነው ማለት። ፊልም ውስጥ እንኳን ይለያያል። ኦዲዮ ቪዥዋል የሆነው ነገር ላይ እንኳን የመድረክና ስለዚህ እኛውን አንተ የምትለኝን ሰው ይረዳዋል ብለህ ታስባለህ? ኦፍ ኮርስ በደንብ ይረዱት። አሁን እኛ ሀገር የፊልም ላይ የሚሰሩት ለምሳሌ ከዝም ብለን ለማስታወስ ጥቂቶቹን እንኳን ከትወና ከቲያትር ወደ ፊልም የመጡትን የተወሰኑትን እንኳን ብንጠቅስ እና ለማየው እነ መስከረም እና አረጋወይን ምናምን እያልን መሄድ እንችላለና ሰው ትወና ሲባል ቀድሞ ቲያትር የሚመጣለት አይመስልም? እንደ ራሱ ትወና ሲባል የኛን ሀገር ነው ብለው በአብዛኛው ሰው ከዛ ሙያ ውስጥ ያለ ሰው አንተ ያልከውን አንደርስታንድ ያደርገዋል ብዬ አስባለሁ። ከዛ ውጭ ያለ ሰው ግን በቃ ቲያትርንስ በቃ እንትን አይተውኑት። ከዛ ደግሞ ወደ ፊልም ሲመጣ ፈይ በቃ ቲያትር መስራቷ ወይ ቲያትር መስራቱ ነው ይሄ ጠቀመው። እንግዲህ ያው በዛ እኔ ምንድነው መሰለኝ የነባ እንትን ልክ ነው፣ ግን እንትኑ ይሄ ምንድነው ያለው አቋም ልክ ነው፣ ግን ብዙ ጊዜ እኔ በማይበት ማለት ነው አሁን እሱን ማሳመን አልችልም። ምክንያቱም እሱ ተዋናይ ስለሆነ እኔን አሳምነኝ የሚጠቅመውና የሚጎዳው አይጎዳም ነው ያ ነገር ያንን መቻል። ከዛ መለካት አሁን ለምሳሌ ስለ ድምፅ አውርቷል። እዛ ጋር ጮክ ብለህ ማውራትና እዚህ ጋር ጮክ ብለህ አለማውራት የአፍ አገላለጽ ምናምን ዳይሬክተር ምን ሊሰራ ነው? ዳይሬክተር ስራው ምንድን ነው? ብዙ ጊዜ የሚያበሳጨኝም የማየው ነገር ስለሆነ ማለት ነው። ከድራማ የመጡትን ሰዎች ሞራ አክቲንጉን ሊረዱልህ ይችላሉ። ሲኒማቲክ የሆነውን ነገር የሲኒማ የሚመስለውን ነገር ላይሰጡ ይችላሉ። ግን ዳይሬክተሩ ምንድነው ስራው? ይሄን ነገር ካላስተካከለ ዳይሬክተሩ ምንድነው ስራው የሚለው ነገር ስላለ ከትወና የሚመጡት እኔ ብዙ ጊዜ ስንሰራ የሚጎድሁም አሉ ማይጎድሁም አሉ። ከምንድነው ከመድረክ ላይ የመጡ ሰዎች ልክ በቃ ልኩን ብትሰጣቸው በቃ ቃል አትጨምር ብለህ ልኩን ብትሰጣቸው ወይ ደግሞ እቺን በምልክት ለፋት ብትለው እንደነሱ የሚተውን የሚገኝ ለምን እነ ዴንዝልን ሌሎቹን ምናምን ስታይ የምጡበት መንገድ አለ። ተሸንፈሉ ነው ያው ግን ማገላለጽ ነው ለማየ ግን ተበልጣ። እሺ አሁን ባለ 2000 ሆኗል። ከጎረቤት ልጅ ጋር የአይን ፍቅር ይዞኝ ያውቃል። እስካሁን መልሳችን የእናንተ ቤትና የእናንተ ቤት ይራራቃል እንዴ? በጣም ነው እንዴ? የሰፈር ልዩነት ነው ያለ። ኦኬ እሺ። ይዞ አያውቅም? ሰው አይዘውም ብለህ ነው የምታስበው? ለካ ነኝ ቅድም ታውቃለህ። ለካ ከ200ዎቹ ያው ቶሎ ሲመጣ ወደ ራሴ ነው። ወደ አይ ይዛቸዋል ብዬ አስባለሁ። አብዛኛው ሰው አይን ፍቅር ይዟልና ስለመቀየር ደግሞ አይቻልም። ባታውቀው ለነገሩ ያው ትክክል ላይ በላው ላረገው የምችለው አይደል? መብቴ ነው። እስቲ አንድ ድልስ አንድ ድል ትክክል ላይ ትክክል ላይ በጣም ትክክል ላይሆንበት የሚችለው መንገድ ሁሉም ሰው ሊይዘው አይችልም። የአይን ፍቅር ሊይዘው አይችልም ሁሉም ሰው። ግን ካደግክ በኋላ ታውቀዋለህ። ግን ማለት የአይን ፍቅር ምንድን ነው የሚለው በዛ እድሜ እኔ በልጅነት ባለው ፍቅር ይሁን አይሁን አታውቀውም፣ ግን ትወዳታለህ፣ ደስ ትልሃለች። ስለዚህ ስታድግ ያ ስሜት የአይን ፍቅር እንደሆነ ወይ ደግሞ ፍቅር እንደሆነ ኢቨን እኮ ከጓደኛ ጋር ውሎ ራሱ በጣም የምትወደው ዝም ብለህ እንድትውል የሚያስገድድ ስሜት ሳድግ ነው የገባኝ ነው የምልህ። ኦኬ ያቺ ልጅ ለካስ በእንደዚህ አይነት ስሜት ነው መወዳት አይነት የሚለው ነገር በጣም በተደጋጋሚ ከገጠመኝ ሌላውም እንደዛ ይገጥመዋል ብዬ ነው የማስበው። ግን ፍቅር መሆኑን
ላታውቀው ትችላለህ። ይሄ ፍቅር ነው የሚለው ስሜት ዝም ብለህ ሄደህ በቃ እዛ ወይ እሷ ተልካ ስትመጣ ወይ አንተ እነሱ ቤት ስትሄድ ምንም ጉዳይ ሳይኖር ማዘር እኮ ቤት ነው ያለችው አንኳኩተህ ማዘር መጣለች ምናምን ብለህ ትጠይቃለህ። እሷ ለማየት ማለት ነው። ኢቭን ስትቀመጥ እሷን ፈልገህ ነው የምትቀመጥ። አታውቀው ግን የሄድክ የምትቀመጥበትን ቦታ ጎረቤትም ስትሄድ ምናምን የሆነ ትምህርት ቤትም የሚያጋጥመን ነገር ትከተላታለህ ዝም ብለህ። ካደግኩ በኋላ ነው እኔ የገባኝ እንደዛ አይነት ነባ ሊል አይችልም አሁን አሁን ማለት ምንም አሁን ውስጥ ብናገር እኔ ኳስ አባረር ነው ያደግኩት። እንግዲህ ምንም እና ኳስ ስታባረር የለም ነው። አይ አክቹሊ ከአንቾ ጋር እርሊ ኤጅ ላይ ነው አይደለ ጓደኝነታችሁም የጀመረው? ያው ተበልተሃል ግን አሁን ዋሌ በደንብ ነው ሲያብራራው እኮ በደንብ አገኘው አይደለ? 2000 ብር እንግዲህ ዋሌ በልቷል። ቼትም አትሄዳት ተቆጭ እንጂ እሺ ፖለቲካ ሲባል ወደ አእምሮዬ ቀድሞ የሚመጣው ጦርነት ነው። ያው በጣም ትክክል ስለሆነ እኔ ላብራራ መሰለኝ። አዎ ስፔሻሊ እንደ አፍሪካ ከአፍሪካም አልፎ እንደ ኢስት አፍሪካ ደግሞ ስታስበው ኦፍ ኮርስ ፖለቲካ ለምንድን ነው እንደ ከእሳት በላይ እንደሚፋጅ ነው አይደል? እጃችንን ሁላችንም በዚህ ሁሉም ሰው ፖለቲከኛ ነው። ውስጡ የሆነ ፖለቲከኛ የሆነ ማንነት አለን ሁላችን። ደፎ ማን ነው የሚቀርበውና የሚያወጣው እሱ የሁሉም ጥያቄ እንጂ በየቤቱ ሁሉም ሰው ከፖለቲካን ፖለቲካ አልወድም የሚል ሰው አለና ሁሉም ሰው ፖለቲካ ውስጥ ነው ያለው። ለምንድነው ወጥቶ ማያወራው? ፖለቲካ ሲባል ቂሊንጦ፣ ፖለቲካ ሲባል ጦርነት፣ ፖለቲካ ሲባል እስር ቤት መመታት እንጂ ይሄ ፍሪደም ኦፍ ኤክስፕሬሽን ስለሌለ እና ደግሞ ኦፍ ኮርስ አፍሪካ ውስጥ ግዴታ የአንዱ መሆን ስላለብህ እንደ አፍሪካ እንዳልኩኝ እና እኔ አሁን ፖለቲካ ስትለኝ ቀድሞ የሚመጣው የጠመንጃ አፍ ነው የሚመጣብኝ። አፋሙዙ ነው በል እና የሁለት መቶዎቹ ማስተሳሰብ በጣም ትክክል ነው የሚለው። እኔ እንግዲህ ፖለቲካ የሚባለው እንደ እድሜ ነው እንትን የሚለውና እድሜ እየጨመረ በሄደ ቁጥር ማለት ነው በጣም እየሰማ ትሄዳለህ ምናምን። እዛ ታሪክን ነው የሚደግመው። ብዙ ጊዜ ፋዘር ሲነግረኝ ምንም አዲስ ነገር የለም ይለኝ ነበር አባቴና የሚፈጠሩ ነገሮች ሁሌ የሚደጋገሙ ናቸው። ግን ፖለቲካ የሚባለው ነገር እኔ ሲመጣብኝ ልክ ነባ እንዳለው በጣም እንትን ሳይሆን ላይፍ ውስጥ ራሱ ስራ ውስጥ ራሱ ፖለቲካ አለ። ስራ ውስጥ ራሱ በምትሰራው ስራ እና አሁን እየለመድኩት እና ነው የመጣሁትና ቀነሰ። በፊት እሱ ነው የሚታየኝ የነበረው። በጣም አፈሙዝ ምናምን ጦርነት ምናምን ነበር የሚታየኝ ፖለቲካ የሚባለው በጣም ምፈራው ነገር ነበረ። አይ ልክ ነህ። ግን አሁን እኔ ምንድነው በእድሜ እየጨመረ ሲመጣ ግን እየቀነሰ ነው የሚሄደው። ያኛው ይሄ አፈሙዝ ምናምን የሚለው ነገር በተወሰነ መንገድ እየቀነሰ ነውና ብዙም አላጋለም መሰለኝ። ትክክል ነው ግን በጣም ትክክል አልለውም። በጣም ትክክል ነው የምለው ወርዶም እያየ ነው ስለሆነ መሬት ላይ ለምሳሌ አሁን እንደውም እኔ ከአፍሪካ ሚስት አፍሪካ አልኩ እንጂ አሁን ወርልድ ዋይድ ብትሄድ አደጉ የምንላቸው ሀገሮች እንግዲህ ሩሲያ እና ዩክሬን ፖለቲካ ነው ይሄን ያመጣው። ጦርነት ስለ ጦርነት ብቻ አይደለም። አዎ የዛሬ 10 ዓመት ብትጠይቀኝ የዛሬ 15 ዓመት ብትጠይቀኝ ግን ዛሬ እንኳን ሩሲያ ማን በጣም ልቤን የነካው ዜና አይቼ ነው የመጣሁት። እዚህ እንኳን አሁን ቢቢሲ ላይ ምናልባት አይታችሁ ከሆነ መንታ ልጁን ወልዳለት ሚስቱ እዛ ሆስፒታል ውስጥ ማለት መንታ ልጁን የልደት ሰርተፊኬታቸው ይዞ እንደዚህ ገና በተወለደ ሳምንት አልሆናቸው ከነ ሚስቱ ነው በኤር ስትራይክ ሆስፒታሉ ተመርቶ የሞቱትና ይሄ ያመጣው ፖለቲካ ነው እና ልክ ነው። ፖለቲካ ግን በጣም ያለ ሌላ ራሱ ቢለው አይ ለኔ ማለት የ200 ሰዎቹን ብቻ ሳይሆን አንዳንድ ጥያቄዎች ልክ አንተ ቅድም እንደመለስከው ስሜትህን ገብቷል። በጣም ትክክል ምናምን እንደ እድሜ ነው የሚሆነው። የዛሬ 20 ዓመት ይሄን ጥያቄ ብትጠይቀኝ ኧረ በስመ አብ ምናምን እንደው እንደ አያሳየኝ ምናምን ነበር የምልህ። ግን የትም እድሜ እየጨመረ ግን የትም አትሸሽም። አሁን ላይ በጣም ብዙ ሰው ከጥቂት ጊዜ በፊት ነባ እንዳልከው ልክ ፖለቲካ ሲባል ቶሎ ፓርላማ፣ ቶሎ እስር ቤት ምናምን አሁን ባለው ይመስለኛል 1 ዓመት 2 ዓመት ልንለው እንችላለን። ሰው ፖለቲካ ሲባል ፖለቲከኞች ይሄ ወርዱን ራሱ ይወስድና ጦርነት የሚለውን ነገር ያመጣዋል። እና ይህን ያህል ካብራራው ዘንዳ አብዛኛው ሰው በጣም ትክክል የሚል መልስ
እሺ ቀጣይ ጥያቄ የመኪና አሽከርካሪ ለመሆን የመኪና ቴክኒክ ነገሮችን መማር ያን ያህል አስፈላጊ ነው ብዬ አላስብም። ጥያቄው ትንሽ ያወዛግባል። አያወዛግባም? እሺ አዎ ልድገመው ነው? ግልጽ ነው። አይ ትንሽ የመኪና አሽከርካሪ ለመሆን የመኪና ቴክኒክ ነገሮችን መማር ያን ያህል አስፈላጊ ነው ብዬ አላምንም። ያን ያህል ስለሆነ ያስኩበት ትክክል የለበት ከትክክል የምትቀርበው ስህተት ነው አይደለ? መማር ልክ አይደለም ብለህ ነው? አይ ልክ አይደለም ያን ያህል ነው ያልከው። ፈጽሞ አይደለም። ምክንያቱም ያን ያህል ማለት ሰሚ ትራንስፓረንት ነገር አለው እና ዞሮ ዞሮ አያስፈልግም። ያን ያህል ማለት ያን ያህል ድረስ እስክትል ድረስ ያለው ጋፕ ውስጥ ጀነራል የሆኑ ናውሌጆችን ታውቃቸዋለህ። ያን ያህል እንኳን ባታውቅም ግን ማወቅ አለብህ አይነት ነው አይደለ? ግን እሱ ያለው ግን እንደዛ ያን ያህል ማወቅ የለብህም። ያን ያህል ራሱ ትንሽ ነው እኮ ያን ያህል ትንሽ ነው። ምክንያቱም እኔ ምን ትንሹንም ማወቅ ልክ አይደለም ነው። እሺ መንዳቱን ከቻልኩ ስለ መኪናው ስሪት ወይ ደግሞ ስለ ስፔሩ እውቀት ያን ያህል ባይኖረኝም አይ ዶንት ኬር። ምክንያቱም የራሱ የሆነ ምንም ትንሽ ቢሆን ማወቅ ችግር የለውም እያልክ ነው አንተ። አይደለም እንደዛ አይደለም። ያን ያህል ከሆነ እኔ ለገባኝ ጥያቄው ያን ያህል አንተ አሁን ማለት የፈለከው ያን ያህል ትንሽዬ ማወቅ ጥሩ ነው አይደለም? ያን ያህል ማወቅ የማይጠበቅብህም ኦፍ ኮርስ ታውቃለህ እኮ ግን ያን ያህል ባታውቀው ኢትስ ኦኬ ነው። ምክንያቱም ጋራዥ የተቀመጠው የኔ መኪና ሲበላሽ ያን ትንሽም ቢሆን ማወቅ አለብህ። ልክ ነው። ትንሽም ቢሆን በዛኛው ሲገለበጥ ማወቅ አስፈላጊ አይደለም ነው ጥያቄ። እንደ ቴክኒሻን ባታውቅ ማለት ነው ሲገለበጥ ማወቅ ያስፈልጋል ነው። ለምሳሌ ውሃ ቼክ ማድረግ ሊሆን ይችላል፣ ዘይት ቼክ ማድረግ ሊሆን ይችላል እያልክም እንደውም ገፋ እያልክ ነገር ኬክ ሌላውንም ቼክ እያረክ ልትሄድ ትችላለህ። ስለዚህ እሱንም ማወቅ ብዙም አይደለም ነው። እኔ ምን ለመሰለህ አይ አሁን አብዛኛው ሰው አይደለም መስለው አብዛኛው ሰው ስለ መኪና እንዴት ፓምፕ ሁሉ ማድረግ እንዳለበት የማያውቅ ሰው ነው ያለውና በስነ ስርዓት ግን ዳተኛ ሳይሆን እየነዳ ያለ ጥያቄዋን እንግዲህ አሁን እሱ ሲያብራራ አሁን እኔ ከኔ ወጣውና እነዚህ 200ዎቹ ተጠቀምኳቸው ገባ ወጥተህ 200ዎቹን ቼክ ብታደርጋችሁ ምክንያቱም የጋራጅ ሰራተኛ አለ ያን ያህል ማወቅ የለበትም አንድ መኪና የሚይዝ ሰው ነገሩን የለበትም ብለው ያስባሉ 200ዎቹ። እኔን ግን አይደለም ነው እኔ ግን ያስባሉ ብዬ ነው። ብዙ ሰው ማወቅ አለብህ ብሎ ያስባል። ያን ያህል ብዙ ዲቴል ባይሆንም ያን ያህል ግን የተወሰነም ቢሆን መማር አለበት፣ ማወቅ አለበት አንድ ሹፌር። ምክንያቱም ቢያንስ ልክ ምንድነው የሚባለው ህመም ታመ ስትሄድ ራስ ምታት፣ መንቀጥቀጥ ወይ የሆነ ነገሩን እንኳን ማስረዳት የመጀመሪያ ህክምናው መጀመሪያ አይደል? ለመካኒኩ እንኳን ለማስረዳት የመጀመሪያው ቤዚኩን ነገር ማወቅ ያስፈልጋል። ላትሰራው ትችላለህ፣ ግን የተበላሸውን ማወቅ አለበት። ያው ለኤሌክትሪክ አይደለም አይደል? እሺ፣ ሁለት ጥያቄዎች ይቀሯቸዋል። እሺ፣ የመጀመሪያውን እጠይቃችኋለሁ፣ ቀጣይ ጠቅላይ ይሆናል ማለት ነው። ለነገሩ ጠቅላይ ነው። ይህንን ባደርግ ቤተሰቦቼ ይኮሩብኛል ብዬ ያሰብኩትን ነገር ተሳክቶልኝ አድርጌ አውቃለሁ። ያዘብኝ። እሺ፣ በነገራችን ላይ የግዴታ አይደለም። በቃ በጣም ትክክል ብለህ ካሰብክ ሁለታችሁም ልትመልሱ ትችላላችሁ። ልዩነቱ ምንድነው? እናንተ ታብራራላችሁ ነው። እሺ፣ ባደረኩት ነገር ነው። አሁን ብዙ ሰው ቤተሰቦቹን የሚያኮራ ነገር አድርጓል ብለህ ታስባለህ? የህዝቡን ስለሆነ የምናወራው አብዛኛው ሰው የመለሰው ስለዚህ ቤተሰቡን የሚያኮራ ነገር ብዙ ሰው አድርጓል ብዬ አስባለሁ። የተለያየ ነው ሁሉም የማኩራት ደረጃ እንደየቤተሰቡ ስለሚለያይ ልጅ እኮ በአሁኑ ሰዓት የሆነች ክፍል ህፃናቶችን ሲያልፉ እኮ ተደስተው ምናምን ብዙ ነገር ያደርጉላቸዋል ምናምን። ይህኛው ጥያቄው ዋሌ ከቤተሰብ አንጻር ሳይሆን ከልጁ አንጻር ልጁ
ቤተሰብ የሚፈልገው ይሄንን ነው ብሎ ለምሳሌ ዶክተር እንደሆን ይፈልጋሉ። ዶክተር ሆኜ አሳይቻቸዋለሁ። እንዲሆን ፈልጋል አድርጌ አሳይቻቸዋለሁ። ያው ምላሹን እኮ ነው የቤተሰብ እንደኮራ የምናይባቸው ብዙ መንገዶች ስላሉ አሁን እንደውም በብዛት ማለት ነው የምናይባቸው የተለያዩ ነገሮች ላይ ድግስ ነው የተለያዩ ነገር ላይ ምናምን። ስለዚህ ብዙ አብዛኛው ሰው እንደዛ ነው ብዬ ነው የማስበው። እሺ እኔ ደግሞ ትክክል በጣም ትክክል ያልኩበት ምክንያት ምን መሰለህ፣ እንደ ሀበሻነታችን እንደ ኢትዮጵያዊነታችን ስፔሻሊ አሁን እኛን ያሳደጉንና እኛ አሁን እንደዚህ ስፔሻሊ እኛን ያሳደጉን ቤተሰብ አካባቢ ያሉ እድሜ እንትናቸው በትምህርት የሚያምኑ ናቸው። የኛ ባቾች ደግሞ ይሄ አሁን ያለነው ደግሞ ወጣት ተብለን ያለነው ልጆች ደግሞ አብዛኞቻችን አንስራበት እንጂ ምሩቆች ነን። ቤተሰቦቻችን በዲግሪና በዲፕሎም ብቻ ዩኒቨርሲቲ አይተን ኮሌጅም ይሁን ምንም ተመረቀን ቤተሰቦቻችን አንድ በሱ አስደስተና መተናል። እኔ አሁን ሜካኒካል ኢንጂነርም ነኝ። በሜካኒካል ኢንጂነሪንግ በጣም ተደስታለች እናቴ። አሁን አክተር እንደውም በጣም ነው የምትፈልግ የነበረው እሷም የተወሰነ ኪነ ጥበብ ውስጥ ስለነበረች ፎቶግራፈር ነበረች እና በጣም ተደስታለች። እሱ ከሱ በላይ ግን እሷን የሚያስደስታት ምክንያቱም ትምህርት ቤት ሻይ በዳቦ አብልታኝ ምን ብላ ትምህርት ቤት አድርሳኝ ስመጣ ለፍታበታለች አብራ ፕሮሰሱ ነበሯ። ለዛ ነው ስንመረቅ ደስ የሚላቸው። ትልቁ እሱን ዲግሪ መስጠታችን ነው ለቤተሰቦቻችን። እኛ ግን በሌላ ስራ ቤተሰቦቻችን እየረዳን እያስደሰትን ነው። እኔ በሁለቱም መልኩ ሳቲስፋይ አድርጌያቸዋለሁ ብዬ አስባለሁ። አብዛኛው የኢትዮጵያ ሕዝብ አሁን በዚህ ሰዓት በትምህርቱም ተመርቆ ግን ሌላ ስራ ላይ እየሰራ ቤተሰቡን ግን ሳቲስፋይ እያደረገ በዛ ምክንያት ነው። በጣም የሁለታችሁም ትክክል ነው። ትክክል ናችሁ። መልሳችሁ ልክ ነው ልላችሁ ነው። ምክንያቱም አብዛኛው ሰው አሁን ላይ ድሮ የምንሰማው ኪነ ጥበብ ላይ ሙዚቀኛ መሆን ፈልጋለሁ ምናምን ሲባል ቤተሰብ ጫና ያሳድራል። አሁን ላይ የአብዛኛው ቤተሰብ ፍላጎት አንደኛ ህልምህን እንድታሳካ ነው። ፍላጎቱ ነበረ እኮ ተሳካለት። በአንተ ደስታ ውስጥ ነው የቤተሰብ ደስታ አብዛኛው ያለው። ስለዚህ ያው አትበላሉም ለማለት ነው። ስለዚህ ወደ ጠቅላዩ ጥያቄ እናልፋለን። ሰብአዊ መብት ሲባል ወደ አእምሮዬ ቀድሞ የሚመጣው የመምረጥ መብት ነው። ሰብአዊ መብት ሲባል ወደ አእምሮዬ ቀድሞ የሚመጣው የመምረጥ መብት ነው። ሰብአዊ መብት ሲባል ወዲያው ሰብአዊ መብት ሲባል ወደ አእምሮ የሚመጣው የመምረጥ መብት ነው። እሺ በጣም ስህተት አደርገዋለሁ። ችግር የለውም በእኔ ጫላ እንዳይሆን። እሺ ዋሌ መጀመሪያ ይመጣል ሰብአዊ መብት ሲባል ምንድን ነው? ጥሩ ነገር አይደለም የሚመጣልኝ። እንትኑ ነው የሚታየኝ፣ ተገላቢጦሹ ነው የሚታየኝ ብዙ ጊዜ ሰብአዊ መብት አለ እንዴ ምናምን የሚለው አሁን እንኳን ስጠይቀኝ የሆነ ጥሩ ያልሆነ ስሜት ነው የተሰማኝና ሁለት ነገር ነው የተሰማኝ። ግን አንደኛው ይሄ ነው የተሰማኝ። ዞሮ ዞሮ እንደዛ አይሰማኝም። ይሄ ምንድን ነው ያልከው የመብረጥ መብት ምናምን አጠቃላይ በሀገራችን ብቻ ሳይሆን በቃ ዓለም አቀፍ ላይ ምናምን ያ ነገር አይታየም። የሚታየኝ ጥሩ ያልሆነ ነገር ነው የሚታየኝ። በቃ ሲመጣ ተቃራኒ ማለት ነው። ይሄ ከመታሰር ከመገፋት ከምናምን ጋር በቃ ይሄ በቃ ህዝቡ የሚቃወመው ነገር ምናምን በቃ በቲቪ የምናየው በኢሃፓም ጊዜ የነበረው ምናምን የመጣብኝ በቃ እንደ ፊልም ባለሙያ ይሄ ነው የመጣብኝ። በቃ መብቱን ለማስከበር ጩኸት መምረጡ ሳይሆን ሰብአዊ መብት ሲባል ሰብአዊ መብት ተጣሰ የሚለው ይሄ በቃ ዩኒቨርሲቲ ተማሪዎች ምናምን እያሉ ምናምን የሚሉት ነገር ነው የመጣብኝ። እንደ ፊልም ባለሙያ ምስሉን ነው የምነግርህ። በቃ ነባ ስክሪፕቱ ነው እንደ አልኩ ነው። ስፔሻሊ አሁን እንደ አፍሪካ መምረጥ ማንም ትዝ የሚለው አይመስለኝም። በዚህ ሰዓት መኖርን ነው የምናስቀድመው። እኔ ሰብአዊ መብት ስትለኝ የመኖር መብቴ ነው። በሰላም ወጥቼ የመግባት እንትኔ ነው ሁልጊዜ ሰብአዊ መብቴ ስል ኦፍኮርስ ውሃ ማግኘት ሰብአዊ መብቴ ነው። መብራት ማግኘት እንደ ኢትዮጵያዊነቴ እንደ ታክስ ከፋይነቴ እሱ መብቶቼ ናቸው ፎከስ የሚመጣብኝ። መንጃ ፈቃድ ሳሳድስ በስነ ስርዓት ተስተናግጄ እንድመጣ ሳልገፋ ምን ሳልል አሁን ጥሩ እየሆነ ነው። እሱ ነው የሚመጣብኝ አይምሮ ውስጥ እንጂ መምረጥ እኔም 200ዎቹ 1000ዎቹ ጭራሽ አያስቡት አይመጣም። መምረጥ አይመጣም። ምክንያቱም እንደ ኢትዮጵያዊ በሰላም ወጥቼ መግባት
መብቴ እንደሆነ ነው ሰብአዊ መብት ሲባል አይምሮ ቶሎ የሚመጣው። እንዲያውም የመጨረሻው ጥያቄ መሆኑ ጥሩ ነው። እኔ ብልጭ ነው ያለብኝ በጣም ስሜት ነው የምነግርህ። ብልጭ ነው ያለብኝ ይሄ ሰብአዊ መብት ምናምን ስትል በቃ መቀበሩ ሳይሆን መጣሱ ነው ትዝ የሚልህ። አዎ በቃ ኔጌቲቭ ነገር ነው የመጣብኝ። ገብቶሃል? ኔጌቲቭ ነገር ነው የመጣብኝ እና በሰላም ወጥተን መግባታችን ውሸት ሲደጋገም እውነት ነው ይሆናል የሚባለው ነገር ያው ወደዛ ነው ይዞኝ ሄደው። እንትን ነው ምንድነው ተፈጥሯዊ መብትና ሳይንሳዊ መብት ነው። ምናልባት አላቅም ሲቪክሱ በትክክል በምን እንደሚገልጸው። ለምሳሌ ሰብአዊ መብት ስትል እንደ ሰው ሊኖርህ ወይ ሊሰጥ የሚገባው ነው። መምረጥ ሰብአዊ መብትህ አይደለም ማለት ዲሞክራሲያዊ መብት ነው። ስለዚህ እንደ ሰው ብዙ ጊዜ እንደ ተቃውሞም ሰብአዊ መብታችን አልተከበረም የሚለው ዲሞክራሲያዊ መብት ሳይከበር ቀርቶ በዲሞክራሲያዊ መብት ተጽዕኖ ሲመጣብህ ሰብአዊ መብት ይነካል። ማንም የሚሰጥህ ማንም የሚወስድብህም አይደለም ነው የሚለው ሲቪክ መጽሐፍ ላይ እንደውም ማለት ማንም ሊሰጥም ሊቀበልም የማይችለው አይነት መብት ነው ሰብአዊ መብት። የመኖር መብቴ፣ በሰላም ወጥቼ መግባት መብቴ። ለምሳሌ አሁን በዚህ ሰዓት እንደ ዋሊድ የሚያስጨንቀው ነገር ስለማውቀው በሰላም ወጥተን እኔና እሷ የምንሰራው ፊልም አለ አሁን ልንጀምር ያለው ለምሳሌ ባሌ ተራሮች ላይ በሰላም ሰርተን እንምጣ የምንልበት ታይም ላይ አይደለም። አሁን ሰብአዊ መብት ስትል እሱ ነገር ኦፍ ኮርስ ሰብአዊ መብት ስንል እሱ ነገር ያስጨንቀናል። ሰሞኑን እያስጨነቀን ነበር። መስራት ክሬት ማድረግ እንፈልጋለን፣ ግን ስላልተከበረ ስለተገደብን አይምሯችን ውስጥ የሚመጣው እንደዚህ ነርቨስ የሚያደርገውን ጉዳይ ስለማውቀው ያ ነው አሸንፌዋለሁ ብዬ ለማለት ብዙ ሰው ስህተት ነው የሚለው። ያው ከጥያቄዋም የተወሰነች እንትን አይደለች። ሰብአዊ መብት ዲሞክራሲያዊ መብት አንዳንዶቻችን በደንብ ለይተን አናየውም። ግን ሰብአዊ መብት ሲባል ቅድም ዋሌ እንዳለው ወዲያው ሰው መምረጥ ምናምን የሚባለው አይደለም የሚመጣበት። ሁለታችሁም እኮ ተመሳሳይ አካባቢ ነው መልሳችሁ፣ ግን ዲግሪው የዋሌ ነው። ዋሌ እንኳን ነሳለ ከፍ ያለው ወደ ስህተት ሞር ነርቨስ የሆነው ዋሌ ነው። በዚህ ከስሜቱንም ይሄና 20 ሺህ ብር ለማን ነው የምትሰጠው? እንትን የሚቻል ከሆነ ህጉ ሁለታችንም መስጠት የምንችል ከሆነ እሱም ለሚፈልገው እኔም ለሚፈልገው የሚቻል ከሆነ ቢሆን ደስ ይለኛል። አላችሁ ያቀዳችሁ? አይ ይኖረዋል ብዬ ስለምገምት እኛ ደስ ይለናል። የአሸናፊው መብት ነው፣ ያንተ መብት ነው። ስለዚህ 10 ሺህ ብር ማለት የምትፈልጉት ካለ እኛ ወስደን በእናንተ ስም እንሰጥላችኋለን። ግለሰቦችም ከሆኑ ማህበርም ከሆነ መናገር ከፈለጋችሁ ትነግሩናላችሁ። አይ መናገር አንፈልግም እኔ ለአበበች ጎበና የህፃናቶች ትውልድ መቀጠል አለበት ብዬ አምናለሁና ብዙ ጊዜ ሀሳቤ ነው። ብዙ የሚረዱ ቢኖሩም ልጆች በጣም ያሳዝኑኛልና ለእነሱ ቢሰጥልኝ ደስ ይለኛል። በጣም አሪፍ 10 ሺህ ብር እናደርሳለን። እኔ ደግሞ የሚሳካ እንደውም ዘላቂ መሆኑ አንዳንድ ጊዜ መስጠት የሚፈልግ ሰው ራሱ ድንገት ግር ብሎት እንኳን ካለዚህ ፕሮግራም ላይ በጣም የወደድኩት ትልቅ ፕሮግራምና ሀሳብም ስለሆነ ነው። ከሀብትሽ ጋር ስናወራ በጣም የገዛኝም ትልቁ ሀሳብ ይሄ ነውና ብዙ ሰው አያውቃቸው በጣም የሚያሳዝኑ እኔ በጣም ህፃን ልጅ ወዳለሁ እና በጣም የሚያሳዝኑ 7 ደረጃ ጀርባ የምታውቋቸው ከሆነ የካንሰር ህሙማኖች አሉ፣ ህፃናቶች ናቸው። እና ኦፍኮርስ አሁን ነገ ሊሞት የሚችል ልጅ ዛሬ ሲጫወት ታየዋለህ እዛ ጋር። ምክንያቱም መቼ እንደሚሞት ትናንት እኮ ደህና ነበረች። አሁን በጣም ስለታመምኩ እኔና ግሩሜ አንድ ሄደን ነበርና በጣም ነው የታመምነው እና አሁን ለምሳሌ ዛሬ እንደዚህ ሙሉ ሆነው ነገ አንዱ አይኗ እንደዚህ ተንጠልጥሎ ልታየው ትችላለህ። ትናንት ደህና ነበረች፣ ጠዋት ስትነሳ ነው እንደዚህ ሆነች ይለዋል። ምን አይነት በሽታ እንደሆነ አላውቅም። ዛሬ አሁን በቀደም ሄደን እራት ያበላናቸው ሰዎች አሁን ዛሬ ብሄድ ላላገኛቸው እችላለሁ። ሁሉም ትንሽ ስሜት የሚነካ ነው። እዛ ነበር ያሰብኩት እንደ ሰጀሽን። አሁን ግራ የሚገባው ሰው የሚሰጠውን የማያውቅ ሰው ሊኖር ስለሚችል ኢትስ ኦኬ እዛም መስጠት ብትችሉና ብታግዟቸው በሀሳብ ደስ ይላል። አይ በጣም አሪፍ ሀሳብ ነው ነባ። ከዚህ በፊት በተመሳሳይ ስለ ካንሰር ህሙማን ህፃናቱንም አረጋንም ወጣቶችም አዛውንቶች ሁሉንም አንስተን እዚህ ጥቁር አንበሳ እንዲሁም ደግሞ ጎማ ቁጠባ አካባቢ እንዲህ ማዕከል አላቸው የህፃናቶቹ። እንደውም አንድ ምሳሌ አንስቼ ነበር። ሰው በህይወቱ በጣም በቃ ደጋግሞ አሁን ያለበት ሁኔታው በጣም ብሶት ከነገረህ
አንድ ጓደኛ ያለ ነው ዝም ብሎ ብሶት ከነገረ ምንም አትበለው እስኪ ከምትመክረው አንዴ ብለው ሰደው ምክንያቱም ያን ካየ በኋላ ምን ያህል እሱ ሰላም በቃ ትልቁ ሰላም ላይ እንዳለ ያውቃልና የሁለታችሁም በጣም ጥሩ ቦታ ነው ስለዚህ እናደርሳለን 10 ሺህ ብር እናደርሳለን ነባ እንዳልከው አንዳንድ ሰው መስጠት ይፈልግና መርዳት ይፈልግና የት እንደሚረዳ ብዙ የሚረዱ ድርጅቶች ብዙ የሚረዱ ግለሰቦች ብዙ መሰጠት ያለበት ቦታ አለ ስለዚህ በተዘዋዋሪ ምሳሌ እንድንሆን ጭምር ነው ስለዚህ በጣም ነው እናመሰግነው እግዚአብሔር ያክብርልን በጣም አሪፍ ጊዜ ነበር ያሳለፍነው ዋሌ ነባዬ ውድ ተመልካቾቻችን ደማቆቹ እንደደመቀ ተጠናቋል የሚቀጥለው ሳምንት ከሌሎች እንግዶች ጋር እንገናኛለን የሳምንት ሰው شرقود